ሰላም ጓደኞቼ ናችሁ። ባላችሁበት ሰላማችሁ በሰት ይበልልኝ። ሀገራችን ላይ ዓለም ላይ የመጣውን መቅሰፍት ወረርሽኝ እግዚአብሔር አምላክ በቸርነቱ ያንሳልን። በቃችሁ በለን። ሀገራችንን ሰላም ያድርግልን፣ ፍቅሩን ጤናውን ያድለን። ያው የግድ ነው እንደዚህ ማለት መጸለይ መመኘት አለብን፣ ወቅቱ ነውና ቀጥታ ወደ ፕሮግራም ያልገባም። ለማንኛውም እንግዲህ ምህረቱን ይላክልን ፈጣሪ። የኛ የሆነ ምንም ነገር የለም፣ ሁሉም የሱ ነውና እግዚአብሔር አምላክ ምህረቱን ይላክልን። በድጋሚ ዛሬ ይዤላችሁ የመጣሁት ጓደኞቼ ባሪያን ይባላል። ሩዝ ነው ምግቡ። በትክክለኛ ምግቡ የህንዶች ነው። በአረብ ሀገር በብዛት ይበላል። አሁን እንግዲህ ያው ከሀገር ወደ ሀገር እንሄዳለን። ያው የዚህን እኛ እዚህ ለመድነው ደግሞ ኢትዮጵያ ይዘን እንሄዳለን። እንደዚህ እያለ ያው ሙሉ በየቦታው ይሄዳል ማለት ነው፣ የሁሉም ሀገር ምግብ እና የሚያስፈልጉን ነገሮች ዶሮ እግር ነው። ይኸው ዶሮአችን አጥቤ አስቀምጬዋለሁ። ይኸው 3 እግር ነው ያለው። የምትፈልጉትን ደረትም ከፈለጋችሁ ሙሉንም ዶሮ ከፈለጋችሁ ይቻላል መጨመር። ዶሮ ይሄ ሩዝ ነው፣ የተቀቀለ ሩዝ። ይሄ ሽንኩርት ነው የተጠበሰ። ሽሪሚሊ እንደሚባል ኢትዮጵያ ሽሪሚሊ ይባላል። ለጥብስ እንደምንጠብሰው ስጋ ጥብስ ስንሰራ እንደሚጠበሰው እንደሱ ይጠበስና እንደሱ ይከተፍና ይጠበሳል። ይሄ እንቁላል ነው፣ 2 የተቀቀለ እንቁላል። ይሄ ደግሞ ከለር ነው፣ የዚሁ የሩዙ ከለር ነው፣ ብሪያኒ ከለር ይባላል። ይሄ ደግሞ የምታዩት የኮራይንደር የድንብላል ቅጠል፣ የፈረንጅ ቃሪያ የምንለው ኢትዮጵያ የፈረንጅ ቃሪያ ነው የምንለው የማያቃጥለው። ይሄ ደግሞ ናና ነው። ደረቅ ካላችሁ ደረቅ ይቻላል፣ ደረቅ ከሌላችሁ ይሄንን እንግዲህ ከዚህ በፊት እንዳልኳችሁ እኔ የምግቡን ሀሳብ በምፈልገው ሰርቼ ነው ማሳያችሁ። እናንተ ደግሞ በምትፈልጉት መስራት ይቻላል። እኔ አሁን ዛሬ የምሰራው የሚያቃጥል አይደለም። የሚያቃጥል ከፈለጋችሁ ቃሪያ መጨመር ይቻላል፣ የሚያቃጥል ነገር መጨመር ይቻላል፣ ስፓይሲዎቹን ማብዛት ይቻላል። እኔ አልፈልግም፣ የሚያቃጥል አልፈልግም። ይሄ እሱ ነው እንግዲህ ያልኳችሁ። ይሄ ጨው ነው በምንፈልገው መጠን። ይሄ ደግሞ ብላክ ፔፐር ቁንዶ በርበሬ እንለዋለን ኢትዮጵያ። ይሄ ያው ዮገርት ነው። እነዚህ ይሄ የማያቃጥለው ቃሪያ ቅድም ያሳየኋችሁ አድርቄው ነው። ይሄ በርበሬ የኢትዮጵያ በርበሬ ነው፣ ትንሽዬ ነው ያደረኩት። ይሄ እርድ ነው። ይሄ ደግሞ ሄል ነው፣ የተፈጨ ሄል። ይሄ ደግሞ የማያቃጥለው ቃሪያ ሆኖ ቀዩ በቤት ውስጥ አድርቄው ነው። በጣም ለብዙ አይነት ምግብ ይሆናል። ጠቀሜታውም ብዙ ነው። በተለይ በሰላጣ ብንበላው ብዙ ነው። ይሄ ነጭ ሽንኩርትና ዝንጅብል ነው። ይሄ ደግሞ ያልተፈጨ ቀረፋ፣ ቁርንፉድ እና ቁንዶ በርበሬ፣ እነዚህ ናቸው። ያው ሁሉንም አንዳንድ ማንኪያ ነው ያደረኩት፣ ብዙ አያስፈልገኝም ማለት ነው። እነዚህን ዮገርቱን አሳያችኋለሁ። አሁን በመቀጠል ወደ መቀላቀሉ ነው የምንሄደው። በነገራችን ላይ የሀገሬ ልጆች ይሄን ቪዲዮ የምትመለከቱ ከጎኔ መቆም እንዳትረሱ። የእናንተ ላይክ፣ ሼር፣ ኮመንት ይጠቅመኛል። ሌላው ደግሞ የሰውነት እኔ ወፈር ያልኩ ነኝ። የምበላው ነገር በሙሉ በቃ አነስ ያለ አድርጌ ነውና ከኔ ጋር ዳይት መጀመር የምግብ ዳይት መጀመር የምትፈልጉ ለመክሳት ሰውነትን ለማስተካከል የምትፈልጉ ካላችሁ ኮመንት ላይ አስቀምጡልኝ። አብረን ዳይት ማድረግ እንጀምራለን። በቀላሉ በምናገኛቸው ምግቦች መጠናችንን እያደረግን
እናስተካክላለን ማለት ነው። ያው ዳይቱ አይቼበታለሁ ለውጥ ወደ 82 ኪሎ አካባቢ ነበርኩኝ። አሁን ደህና ቀንሻለሁ። ይሄ ቁንዶ በርበሬ ያልኳችሁ፣ ብላክ ፔፐር፣ ይሄ እንደዚህ ይለወሳል። ይህንን እንደዚህ ከለወሳችሁት በኋላ ተመልካቾቼ ምንድን ነው የምታደርጉት? ቀጥታ አትጥሉትም። እንዲመጣው ጣዕሙ የዚህ ሁሉ ጣዕም ዶሮ እንዲመጣው ዘግተንና ትንሽ ሰዓት እናቆየዋለን። 30 ደቂቃ ይበቃል። 30 ደቂቃ እናቆየውና ከዛ በኋላ ነው የምንጥለው። ጨው እንደምንፈልገው ነው። ሩዙም ላይ ስለምንጨምር እንዳይበዛባችሁ እቺት በእጄ እንዲቆንጥራ አድርጌ ነው የምጨምረው። እንዴት ነው የሚሆነው መሰላችሁ? ይሄ ምግብ ይሄ ያው ከስር ነው የሚሆነው። በኋላ ላይ ልቅ እናደርገዋለን ሲያልቅ ማለት ነው። ሲያልቅ ሁሉም ነገር ተሰርቶ ሲያበቃ ይሄ አሁን እንደዚህ እናደርግና ሁሉንም የሚያስፈልገንን ነገር አንድ ላይ ጨምረናል። ከድነን እናስቀምጠዋለን ለ30 ደቂቃ እንዳልኳችሁ 30 ደቂቃ እናስቀምጠዋለን። ሩዛችንም በኋላ ነው የሚያስፈልገን፣ አሁን አይደለም። ይሄ ዶሮ ከበሰለልን በኋላ ነው። ስለዚህ ሩዙን እንከድናለን። በነገራችን ላይ ያው ሩዞቹ በጣም የተለያዩ ናቸው ያሉት። ለዚህ ለብሪያን የሚሆነው ሩዝ ረዘም ያለ ነው፣ ብዙ አይበስልም። የተለያዩ ሩዞች አሉ። እንግዲህ አረብ ሀገር የምትኖሩ እህቶቼ ወንድሞቼ ታውቃላችሁ። ለመችቡስ የሚባል ምግብ የሚሰራ ለመስሊ ፍጋቴ በየሰፈሩ በየሀገሩ የተለያየ ስም አለው። ያው አሰራሩ አንድ አይነት ሆኖ ማለት ነው። ሩዞቹ ይለያያሉ። አሁን ለምሳሌ የወረቃ ነብ ሩዝ የተለየ ሩዝ ነው። ለተለያየ ምግብ ደግሞ የሚወል የተለያየ ሩዝ ነው። በሌላ ጊዜ በደንብ አብራራላችኋለሁ ካስፈለጋችሁ ማለት ነው። ያው ኮመንት ላይ ተውልኝ የሚያስፈልጋችሁን ነገር በሙሉ። ታዛዥ ነኝ። ይሄም ሽንኩርት የሚያስፈልገን በኋላ ነው፣ ካወጣ ነው በኋላ ሁሉም በስሎ። እንቁላሉም በኋላ ነው፣ አሁን አናበስልም። በቃ አሁን የሚያስፈልገንን አንድ ላይ እንደዚህ አድርገናል። ከዛ ያው ይሄንን እንጥዳለን፣ አብረን እናያለን ማለት ነው ተመልካቾቼ። ያው አሁን ጋዛችንን እንለኩሳለን። ከዛ በኋላ ምንም ማቁላላት ምናምን አይደለም የሚያስፈልገው። ይሄ የጨመርነው ዮገርት እርጎ ማለት ነው። እርጎ ዶሮውን ያበስለዋል። ጣዕሙንም የጨመርናቸው ቅመማ ቅመሞችንም ጣዕም ምጥጥ ያደርጋል ዶሮ። እርጎውንም ይመጣዋል ማለት ነው። እና እንግዲህ ቀስ እያለች እንድትበስል ዶሮ ደግሞ ታውቃላችሁ እንግዲህ በጣም ቶሎ ነው የሚበስለው የዚህ ሀገር ዶሮ ከኢትዮጵያ ውጭ ያለ ዶሮ። እኔ እንጃ፣ እኔ እንግዲህ ጠንካራ ዶሮ አልጠቀመኝም። ስትታጠብ እንኳን ብትን ነው የምትለው። የዚህ ሀገር ዶሮ ከኢትዮጵያ ውጭ ያለ ዶሮ በጨው ሲታጠብ በሎሚ ሲታጠብ በአንድ ጊዜ ነው ሙትት የሚለው ሲበስልም ማለት ነው። ለመታጠብ በደንብ ለማጠብ እንኳን አይመችም። ያው በግድ ሆኖ ነው። ይሄ የእግሩ አካባቢ ካልሆነ በስተቀር ጭራሽ ደረቱ አይታሰብም። እንደው በኮምጣጤና በጨው ለማጠብ በሎሚ ለማጠብ ማለት ነው። ያው እግሩ ግን ደም ምናምን ስላለው እሱ የግድ መታጠብ አለበት። ዞሮ ቶሎ ይበስላል ማለት ነው። እና ይሄ ከበሰለልን በኋላ ሩዛችንን እኔ አሁን ቶሎ ነው የሰራሁት። እናንተ እንዴት ነው የምታረጉት መሰላችሁ? ስትሰሩ ማለት ነው መጀመሪያ ሽንኩርቱ ይጠበሳል። ሽንኩርት የጠበስንበትን ዘይት እንጠቀምበታለን። እኔ
ለፍራይ ብቻ በሚደረግ ዘይት ሌላ ዘይት የለኝም። በሱ ብቻ ስላደረግኩ ስለጠበስኩ ሽንኩርቱን እዚህ ውስጥ አልጨመርኩም። የምጨምረው አሁን ሌላ ዘይት ነው። እናንተ ግን እንዴት ነው የምታረጉት? ወይም ደግሞ ሀሪፉ ሽንኩርት የጠበስንበት ዘይት ጣዕሙ ደስ ይላል። የሽንኩርቱን ጣዕም በሙሉ ይዞት ይሄዳል ይመጣዋል። እና ሽንኩርት የጠበስንበትን ዘይት ነው እዚህ ውስጥ አብረን የምንቀላቅለው። እኔ ዘይት አልጨመርኩም እንዳልኳችሁ፣ በፍራይ ብቻ ዘይት ስለሆነ ማብሰል አይቻልም። እንግዲህ ይሄም ከሀገራችን ወተን ነው። እኛ ሀገራችን የሚጠበስበትም የሚበስልበትም አንድ አይነት ነው። እኔ እንግዲህ ድሮ ከሀገሬ ስወጣ አንድ አይነት ዘይት ነበረ። አሁን ደግሞ ከኢትዮጵያ ሲወጣ እንግዲህ አብዛኞቻችሁ ታውቁታላችሁ። በየሀገሩ ያለው የሚጠበስበት ዘይት ለብቻው፣ የሚበስልበት ዘይት ለብቻ፣ ብዙ አይነት ነገር አለ። ኮሌስትሮል ይላሉ፣ ምን ይላሉ። ያው እንግዲህ ዘመን አመጣሹ መከተል ነው። ሌላ ምንም ማድረግ አይቻልም። እና እኔ ለማንኛውም ሌላ ዘይት ነው የምጠቀመው እዚህ ውስጥ። እኔ የምጠቀመው ለዛሬ ኮኮናት ኦይል ነው፣ ምግቡን ማለት ነው የሚያበስሉበትን፣ እሱን ነው የምጠቀመው። ሽንኩርቱን አሳይቻችኋለሁ ቅድም። ሩዙ ብዙ አይበስልም፣ ምክንያቱም እዚህ ጋር በኋላ ይሄ ካለቀልን በኋላ ሩዙን እንጨምራለን። ሩዙን ጨምረን ከለሩን ስለምናደርገው ትንሽ በእንፋሎት እንደ እስቲም መሆን አለበት። የዛን ሰዓት ሩዙን ሊበስልልን ይችላል። ሙክክ አድርገን በስለን ከሆነ ግን የምናደርገው ጭምልቅ ይብላል ማለት ነው፣ ይያዛል። ባሪያኒ ፍርፍር ሲል ነው ደስ የሚለው ሩዙ ማለት ነው፣ ትንትን ብሎ እና ያው እንግዲህ ይሄን ይመስላል። እንደዚህ እንደምታዩት እየተንተከተከ ነው። በቃ ሽታው ራሱ በጣም ደስ የሚለው። ባያወፍር ከሩዝ ሁልጊዜ ቢበላ ነው ደስ የሚለው፣ ምክንያቱም ብዙ ቅመሞችን ይዟል። የናናው፣ የድንብላሉ፣ ቀረፋው፣ ሄል ሁሉም ይመጣውና በኋላ መጨረሻ ላይ ደስ የሚል ጣዕም ነው የሚኖረው እና ብዙ ሰዓት አልፈልግም። 20 ደቂቃ በቂው ነው ዶሮ ለመብሰል። ተመልካቾቼ እንደምታዩት እንደዚህ ሆኗል። ያው መጥቶታል፣ ጨርሶታል ማለት ነው። ውሃው አልቋል። የእርጎ የዮገርቱ ውሃ አልቋል። አሁን የቀረው ዮገርቱና ይሄ በቃ ባዶ ነው ማለት ነው። ውሃ የሚባል ነገር የለውም። ውሃው ያው ሩዛችንን በጣም ጭምልቅ እንዲል ያደርግብናል። ስለዚህ ውሃውን መጨረስ አለበት። ይሄንን ይመስላል። አሁን ቀጣዩ ምንድን ነው? ሩዝ ነው። ሩዛችንን ነው የምናደርገው እንደነገርኳችሁ ማለት ነው። ሩዙን ጨመርን። ሁሉንም መጀመሪያ ላይ ነግሬያችኋለሁ። ሩዙን እንደዚህ ጨመር። ጋዛችንን በጣም እንቀንሳለን። ይሄ ከለሩ ነው፣ የባሪያኒ ከለር ነው። የትኛውም ሱፐርማርኬት ይገኛል፣ አናበዛውም። እቺ አሁን በእንፋሎት ማለት ነው እንከድናታለን። በእንፋሎት ይረጥባል፣ ትከድናለች። እንፋሎት ሲኖረው ከለሩ የመርጠም አይነት ነገር አለው፣ እናያለን። ከዛ በኋላ ጋዛችንን ማጥፋት ነው። ያው ሰርተን ጨርሰናል። ዛሬ ምሳችንን ላሳያችሁ። ይኸውላችሁ፣ ጋዛችሁን ታጠፋላችሁ። ባሪያኒ አለቀ ማለት ነው። አሁን የምንሄደው ወደ አቀራረቡ ነው።
እንዴት እንደምናደርግ ላሳያችሁ። ይሄን ቀስ እያለን ማለት ነው በምንጠቀምበት ማማሰያ ወይ ጭልፋ ወደ ስር እንገባለን። ወደ ስር ከስር ወደ ላይ እንደዚህ እያደረጋችሁ ነው። እንደዚህ ነው ዋለ። ሩዙም ስብር እንዳይልብን ያልኳችሁ ቀስ እያለን ነው። ባሪያናችን ይሄንን ይመስላል። አሁን ወደ ሳህን ላይ ነው የምናደርገው። መጀመሪያ ሩዙን ሽታው በቃ ሽታው ልዩ ነው። እኔ በጣም ነው የምወደው፣ ግን የመብላቱን እድል አላገኘውም። እንዳልኳችሁ ብዙ ጊዜ ዳይት ነው የምበላው። አንዳንድ ጊዜ ዳይት የማላደርግበት ቀን ላይ ነው የምመገበው እንጂ በቃ በጣም የምወደው የሩዝ አይነት ነው። ያው ለቤት ነው የምሰራላቸው። ከዛ ዶሮዋችንን እዚህ ጋር እናደርጋለን። ያው አቀራረቡ ይሄን ይመስላል። ከዛ በመቀጠል ሽንኩርታችን ቅድም የጠበስነው ሽንኩርት አሁን የሽንኩርቱ ተራ ነው ማለት ነው። እንደዚህ እናደርግና እንድታያችሁ ነው። እንደዚህ እናደርግና እንግዲህ ጥራት ለጎደለው ይቅርታ ጠይቃለሁ፣ ሌላ ጊዜ አስተካክላለሁ ማለት ነው። ይሄ ሽንኩርታችንን እንደዚህ አድርገን ጨመርን። አሁን የሚቀረን እንቁላል ናት። እንደዚህ አድርገን እንቆርጣ። ከፈለጋችሁ በግማሽ፣ ከፈለጋችሁ እንደዚህ፣ ከፈለጋችሁ ሙሉ ነው። እኔ ዛሬ እንደዚህ አድርጌ መቁረጥ ፈልጌያለሁ። የዛሬው ምሳዬ ይሄን ይመስል ነበር። እንደወደዳችሁ ተስፋ አለኝ። ላይክ፣ ሼር፣ ኮመንት ማድረግ አትርሱ። ሰብስክራይብም። የዛሬ ምሳ